እሺ አሁን ፌዝ ቱን እንጀምራለን ማለት ነው። በቀጥታ ወደ ፌዝ ቱ ነው የምንገባው። ፌዝ ቱ ላይ ምንን ነው የምናየው ብለናል? ኮምፖዘርን ነው የምናየው። ኮምፖዘርን ነው የምናየው። ስለዚህ አውቶዲስክ 26ን የኔን እናስነሳለን እና እናንተም የራሳችሁን ኮምፖዘር ታስነሳላችሁ ማለት ነው። አውቶዲስክ ሰብ አሴምብሊ 26 ነው የኔ። እሱን አስነሳዋለሁ። በመቀጠል እንግዲህ ይሄን ይመስላል ኮምፖዘራችን። እዚህ ነው አሴምብሊያችንን አዘጋጅተን ሁሉ ነገር ያለቀለትን ወስደን ነው እዛ ሲቪል 3ዲ ላይ ቀጣዩን ስራ የምንሰራው ማለት ነው። ስለዚህ ለእናንተም እጅግ በጣም የሚጠቅም ቪዲዮ ነው የሚሆነው። እንዴት ኮምፖዘር እንደሚዘጋጅ እኔ አንድ አዘጋጃለሁ፣ ሌላውን ደግሞ እናንተ ታዘጋጃላችሁ ማለት ነው። እኔ ጋር የተዘጋጁትን እሰጣችሁና እሱን እያያችሁ አንድ ጊዜ እንዴት እንደሚዘጋጅ ካወቃችሁ ከዛ በኋላ ማዘጋጀቱ በጣም ቀላል ነገር ስለሆነ እናንተ ታዘጋጃላችሁ ማለት ነው። ስታርት የሚለው ኤሪያ ፍሎ ቻርታችን ያለበት ስራችንን የምንሰራበት ነው። እዚህ ጋር ዲስፕሌይ ኤሪያችን ነው። ከዚህ የሚወጡ ነገሮችን የምንሞላው ፕሮፐርቲ ቦታችን ነው እዚህ ጋር። ይሄኛው ደግሞ ዲስፕሌያችን ነው። የምንሰራውን ነገር የምናይበት ቦታ ነው ማለት ነው። እዚህ ጋር ደግሞ ፓራሜትሮችን የምንሞላበት ነው። ፓራሜትሮችን እዚህ ጋር ነው የምንሞላው። በመጀመሪያ ደረጃ እዚህ ጋር ምንም ነገር ከመስራታችን በፊት እስቲ እንሂድና ለእናንተ ያዘጋጀሁት እንትን አለ፣ እሱን አይተን እንመጣለን። ይሄ የሲቪል 3ዲ ስለ ሰብ አሴምብሊ ነው የሚያወራው እና ሰብ አሴምብሊ ትሬኒንግ ነው። የትሬኒንጉ ኦብጀክቲቭ አንደርስታንድ ሃው ቱ ቢልድ ሪዩዘብል ሰብ አሴምብሊ ነው። ደጋግመን የምንጠቀመው አይነትን ሰብ አሴምብሊ እንዴት ማዘጋጀት እንደምንችል ነው። የኢራ ስሮፕ ሬሾ ነው የምንጠቀመው የሀገራችንን ማለት ነው። ፊል እና ከታችን የምንጠቀመው ከኢራ ስታንዳርድ ነው። ሹልደሮችን እንሰራለን፣ ሌኖችን እንሰራለን፣ ዲቾችን እንሰራለን፣ ሱፐርሊቬሽኖችን እንሰራለን። ዋን ስማርት የሆነ ሰብ አሴምብሊ ነው የምንሰራ፣ ሁሉን በአንድ ያካተተ ማለት ነው። ስለዚህ ሰብ አሴምብሊ ኔማችን ራሱ ዋን ስማርት ሰብ አሴምብሊ ብለን ሴቭ እናደርገዋለን ማለት ነው። ኦቨርቪው ስናደርግ ደግሞ እነዚህ ቱልስ ፎር ክሬቲንግ ከስተም ኮሪደር ኮምፖነንትስ ናቸው። ኮሪደር ለመስራት በጣም ወሳኝ የሆኑ ነገሮቹ ሰብ አሴምብሊዎቹ ናቸው እና እዚህ ላይ የምንሰራቸውን እያንዳንዷን ዲቴል በስነ ስርዓት ማወቅ አለብን ማለት ነው። በኋላ እዛ ጋር ስናስገባ ተሳስተን ሌላ ነገር የምንሰጠው ከሆነ ኮሪደራችንን ስንሰራ ትክክለኛውን ነገር ላናገኝ ስለምንችል ሰብ አሴምብሊ ስንሰራ የምንሰጠውን እያንዳንዱን ነገር ተጠንቅቀን ማስታወስ በምንችለው ደረጃ ነው የምንሰጠው ማለት ነው። ሎጂክ ቤዝድ መሆን አለበት። ለከትና ለፊላችን በየማቴሪያል እና በየሄይታቸው ሪስፖንድ ማድረግ መቻል ያለበት መሆን አለበት። የኢራ ስታንዳርድ እና ቴምፕሌቶችን የጠበቀ መሆን አለበት። ማቴሪያል ታይፓችን እንግዲህ ዌዘርድ ሮክ አለ፣ ሶይል አለ፣ ስትሮንግ ሮክ አለ። እነዚህን ቤዝድ አድርገን የምናወጣቸው እንትኖች ይኖራሉ ማለት ነው። ታይፖች ይኖራሉ። ለከት ለፊል እያልን እያንዳንዱን የኢራ ማኑዋል ላይ እየሄድን የምናያቸው ናቸው የሚሆኑት ማለት ነው። የቶፍከት ሱፐርሊቬሽንም እንደዛው። ይሄ ፊል ስሎፕ ሩል ያው እንደምታውቁት አሁን ያወራሁት ነው። እሱን ማኑዋል ላይ የምናየው ነገር ነው። ዋይድኒንግም ባለፈው እንዳሳየዋችሁ 0.3 0.6 0.9 በየፊሌታቸው አድ ይደረጋል ማለት ነው። ዋይዲንግ ኢንሳይድ ኦንሊ ነው አድ የሚደረገው፣ እሱንም አይተናል። በየሶይል ታይፓቸው የሚለያይ ይሆናል ማለት ነው። ይሄኛው ስሎፕ ሆሪዞንታል ቱ ቨርቲካል ሬሾአቸው ማለት ነው። ከት ከ10 ሜትር በላይ ሲሆን ደግሞ ቤንች ይኖረናል፣ ቤንች ዊድዝ ይኖረናል፣ ቤንች ሄይት ይኖረናል እና ይሄ ደግሞ ሪፒት የሚያደርግ ነገር ነው። ሉፕ ይኖረዋል። ያንን ሉፕ እንዴት እንደምናይ እናያለን። ዲች ዲዛይን እናደርጋለን። እሱንም የምናይ ይሆናል ማለት ነው።
በመቀጠል ሌሎቹንም እናያቸዋለን። ሄድ ኤንድ ሾልደር እንሰራለን፣ እሱንም እናያለን። ሱፐር ኤሊቬሽን እንሰራለን፣ እሱንም እናያለን። እንግዲህ ከሞላ ጎደል ይሄንን ይመስላል ማለት ነው። ይሄንን እናንተ ታነቡታላችሁ፣ እንዴት እንደምትሰሩ ይሄንን ተከትላችሁ ትሰራላችሁ። ይሄን ለእናንተ እሰጣችኋለሁ ማለት ነው።